ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን ከኔ ሁሉ ሰላም ነው። ደህና ናችሁ ወይ? እንዴት ቆያችሁ? እግዚአብሔር ይመስገን ከኔ ሁሉ ሰላም ነው። ከእናንተ እንዴት ናችሁልኝ? ውድ ተከታታዮቼ ያው እንግዲህ እንደተለመደው ዛሬም ከባለፈው የቀጠለ አዲስ ሀሳብ ይዤላችሁ መጥቻለሁ ማለት ነው። ከዛው ጋር ተያያዥነት ያለው ሶ ያንን ሀሳብ እንግዲህ ለእናንተ በቻልኩት መጠን አካፍላለሁ ማለት ነው። ያው እንግዲህ ሁሌ እንደምለው እናንተም ደግሞ ሰብስክራይብ በማድረግ ሼር በማድረግ ብትተባበሩኝ ብዬ በትህትና እጠይቃለሁኝ። ያው አዲስም ጀማሪ እንደመሆኔ መጠን ልታበረታቱኝ ይገባል። እና ይሄንን ምንም ጊዜ የሚወስድ ነገር አይደለም እናንተን የሚጎዳ ነገር ስላልሆነ ይቺን ነገር ብታደርጉልኝ ለኔ ትልቅ አድቫንቴጅ አለው ወደፊትም ለመቀጠል የግዴታ አስፈላጊ ስለሆነ ብዬ ስለማስብ ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ ምንድነው? ከባለፈው የቀጠለ ነው ስለ ኪድኒ ነው። ዛሬም ስለ ኩላሊት ሲምፕተምስ የምንለው ወይም ደግሞ ይሄ የኪድኒ ሲምፕተምስ የኩላሊት ምልክቶች ዋና ዋናዎቹን ነው ይዤላችሁ የመጣሁት። ብዙ ምልክቶች ይኖሩታል። ከነዛ ውስጥ ግን አብዛኛው ሰው ላይ የሚከሰቱና የሚታዩ ምልክቶች የትኞቹ ናቸው የሚለውን ለይቼ ነው ያመጣሁላችሁ። እንግዲህ እነኚህ ምልክቶች ማወቁ ለብዙ ሰው እንደ ቀላል ይመስለዋል እና ሲወራም ቀለል አድርጎ ያየዋል። ግን ከብዙ ምልክቶች ጋር የመመሳሰል ሁኔታም ማለት ከዚህ ኪድኒ ወይም ደግሞ ኩላሊት ከምንለው ሲስተም ውጪ ወይም ደግሞ ኦርጋን ውጪ ሌሎች ይህንንም ሲምፕተም የማሳየት ነገር ይኖራል። ይታያል ሙሉ እነኚህን ምልክቶች ሙሉ ባይወስዱም ሌሎች ኦርጋኖች ሙሉ ባይወስዱም ግን የተወሰኑት ከሌሎች ኦርጋን ሲስተም አፌክት በሚሆኑበት ጊዜ በበሽታ በሚጠቁበት ጊዜ የተወሰኑ ምልክቶችን ይጋራሉ። ሶ እንዴት ነው የምንለያቸው? እና ዋና ዋናዎቹ ኤግዛክትሊ ኪድኒ ነው የሚለውን ወይም ደግሞ ኩላሊት ነው የታመምኩት የሚለውን እነኛን ምልክቶች ለማወቅ ምንድነው ማድረግ ያለብን የሚለውን ነገር እንድትለዩትና በአፋጣኝ ወደ ጤና ተቋም ሄዳችሁ ህመሙ ሳይባባስባችሁ ትክክለኛውን መፍትሄ እንድታገኙና እናንተም ብዙ ነገር ከማውጣት ብዙም ነገር ጊዜያችሁን ከማባከን ወደ አላስፈላጊ ነገርም ከመግባት በአጭሩ እንድትቆጠቡ እና ጥሩ የሆነ ላይፍ እንዲኖራችሁ ያው የሁላችንም ፈጣሪ ጠባቂ ፈጣሪ ነው። ከዛ ባለፈ ግን እኛም ራሳችንን እንትን ማለት ግን አስፈላጊ ነው። ለነገሮች መዘግየትም ዋጋ እንደሚያስከፍል ሁሉ ያው መፍጠንም ዋጋ የሚያስከፍልባቸው ነገሮች ቢኖር በጤና ደረጃ ደግሞ መዘግየት በጣም 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 ከፍተኛ ዋጋ ከሚያስከፍል ነገር አንዱ ነው ማለት ነው። ስለዚህ ዛሬ እንግዲህ ሲምፕተሞቹ ምንድን ናቸው? ከምን አንፃር ነው ሲምፕተሞቹ በእኛ ላይ ሊታዩ የሚችሉት የሚለውን በአጭሩ አጠር አድርጌ ነው ማብራሪያውን የማቀርብላችሁ። ያን ያህል ለእናንተ ዝርዝር ሳይንስ ማቅረብ እናንተን አሰልቺ ማድረግ ነው እንጂ ያን ያህል ለእናንተ ጠቀም የለውም። እነዚህ ሲምፕተሞች እንዴት ይመጣሉ የሚለውን በአጭሩ እና ሲምፕተሞቹ ምንድን ናቸው በቃ ይሄ ነው ለእናንተ የሚያስፈልጋቸው። እነኚህን ስታዩ እናንተ ነው ወይስ አይደለም የሚለውን ነገር ወደ ጤና ባለሙያ ሄዳችሁ አይደንቲፋይ ለማድረግ ወይም ለመለየት ነው። በቃ ሌላ ነገር ለእናንተ ጥቅም የለውም ማለት ነው። ስለዚህ የመጀመሪያው እንግዲህ የኩላሊት ምልክት ኩላሊት ዳይሜጅ እንደሆነች በህመም እየተጠቃች እንደሆነ ስራዋን ቀስ በቀስ ወደ ማቆም ደረጃ እየሄደች እንደሆነ እለት ተእለት ያላት ተግባር እየቀነሰ እንደሆነ ከሚያሳዩ ነገሮች አንዱ ምንድነው? እንግዲህ ከምልክቶቹ ውስጥ ቼንጅ ዘ ከለር ኤንድ አማውንት ኦፍ ዩሪንስ ነው። የከለር የሽንት ከለራችን መቀነስ እና አማውንቱ በራሱ ማለት ነው። የሽንት ከለራችን ይቀይራል ከዛ አማውንቱ ደግሞ ይቀንሳል ሽንታችን ማለት ነው። ሽንታችን አማውንቱም ይቀንሳል መጠኑ ይቀንሳል ማለት ነው። እንዴት ነው አሁን ይሄ የሽንት ከለራችን መቀየር እና አማውንቱ ወይም ደግሞ መጠኑ በሚሸና ጊዜ የሚቀንሰው ለምንድነው የምትለዋን አጠር አድርጌ ልንገራችሁ። እንግዲህ እነኚህ የምነግራችሁ ሁሉም ሲምፕተሞች ወይም ምልክቶች የምንላቸው ነገር ከአንድ የኪድኒ ፈንክሽን ጋር ተያይዘው ነው የሚመጡት። ይህንን ነው ማወቅ ያለባችሁ። አንድ ነው መነሻቸው አንድ ነው። ምልክቶቹ ግን የተለያዩ ሊሆኑ ይችላሉ። እነኚህ ምልክቶች ግን መነሻቸው አንድ ነው። እነኚህ ምልክቶች የሚታዩት ኪድኒ ላይ ምን ትፈጠር ነው የሚለውን ነገር ሀሳብ መጀመሪያ ላስይዛችሁ። ይሄ ምንድነው? አሁን ለምሳሌ ኪድኒ ሜን ጆብ ወይም ደግሞ ሜን ፈንክሽን ያላት
ዋና ስራ ወይም ደግሞ ዋና ተግባር አላት። ይህም ተግባሯ ምንድነው? ፊልተር የማድረግ ነው። ባለፈም ነግሬያቸዋለሁ። ፊልተር ዌስት ፕሮዳክት ኤንድ ኤክስትራ ፉድ ፍሮም ዘ ብለድ ቱ ሜክ ዩሪንስ ነው። ይሄ ነው የእሷ ተግባር። ዌስት ፕሮዳክቶችን እነዚህ ጽዳጅ የምንላቸውን አላስፈላጊ ከሰውነታችን የምንላቸውን የተለያዩ ፕሮቲን ሊሆኑ ይችላሉ፣ ሌሎች ኤክስትራ ፍሉድ ሊሆኑ ይችላሉ። ተጨማሪ ፍሉዶች ከሰውነታችን ከተለያየ የሰውነታችን ክፍል የሚመጡ ሊሆኑ ይችላሉ። እንደገና ኬሚካል ቶክሲክ ኬሚካል ሊሆኑ ይችላሉ። እነኚህን ፊልተር አድርጋ አጣርታ ኩላሊት ምንላት አጣርታ ወደ ሰውነታችን ጠቃሚ ሆኖን ወደ ሰውነታችን አብዞርብ ይደረጋል፣ ወደ ሰውነታችን ይሄዳል ማለት ነው። ከዛ ባለፈ ግን አላስፈላጊ የሆኑት ነገሮች ኤክስክሪት ነው ይወገዳሉ ማለት ነው። የሚወገዱት በሽንት መልክ ሊሆን ይችላል፣ በተለያየ ፎርም ኤክስክሪት ይደረጋሉ፣ ይወገዳሉ። ሶ ይሄ ነው እንግዲህ እሷ ኖርማል ፈንክሽን ነው። ዊዝ ኖርማል ጤነኛ የሆነች ኪድኒ ፈንክሽኗ ይሄ ነው፣ ዋናው ፈንክሽኗ ነው። ይሄ ፈንክሽን ሲዛባ ነው እነኚህ ምልክቶች የሚታዩት ማለት ነው። በአንድም በሌላ ምክንያት ሊሆን ይችላል። ይሄ ተግባር ሲዛባ እነኚህ ምልክቶች ሀፕን ይሆናሉ ማለት ነው፣ ይከሰታሉ። ለምሳሌ እንግዲህ ከነገርኳችሁ የሽንት ከለር መቀየር ወይም መጠን ማነስ የምንለው የሚከሰተው ለምንድን ነው? እንግዲህ ሽንታችንን ፕሮዲውስ የምታደርገው ወይም ሽንት እንዲመረት የምታደርገው ማናት ብለናል? ኪድኒ ናት ብለናል። ይሄ በኖርማል ፈንክሽኗ ነው ወይም በጤነኛ ተግባሯ ነው። ነገር ግን ዳሜጅ ዚስ ፊልተር ፕሮሰስ ይሄ ፊልተር ፕሮሰሷ ወይም ደግሞ ፊልተር የምታደርግበት ሂደቷ ምን ሲሆን ዳሜጅ ሲሆን ሲጎዳ ምንድነው የምታደርገው? በቀጥታ ምን ታደርጋለች ማለት ነው? ይሄ የኪድኒ ወይም ይሄ የሽንታችን ከለሩ እንዲቀይር ይሆናል ማለት ነው። እንዲቀይር የሚሆንበት ምክንያቱ ምንድነው? አንደኛ ያ መጣራት ያለበት የነበረበት ማለት ነው። መጣራት የነበረበት ፓርቶች እዛው ይቀሩና አላስፈላጊ የሚባሉ መውጣት የሌለባቸው ፓርቶች ጭምር ሊወገዱ ይችላሉ ማለት ነው። አንዱ ያ ነው። ሌላኛው አማውንቱ ለምን ያንሳል ስንል ለምሳሌ ፊልተር የምታደርግበት ዳይሜጅ በምትሆን ጊዜ ወይም በበሽታ በምትጠቃ ጊዜ ፊልተር የምታደርገው አማውንቱ በጣም ትንሽ ነው። ቢኮዝ አነሰሰሪ የሆኑ ወይም አላስፈላጊ የሆኑ ዌስት ፕሮዳክቶችን እና ኤክስትራ ፍሉዶችን ወይም ሌሎችንም ሙሉ ለሙሉ ፊልተር ዳታ አድርጋ ኤክስክሪት አታደርግም፣ እንዲወገድ አታደርግም እሱ ቢኮዝ በበሽታ ስለተጠቃች ፊልተር የማድረግ ወይም የማጣራት ስራዋ ደክሟል ማለት ነው። ስለዚህ እነኛ የት ነው እንትን የሚሆኑት? እዛው ይቀሩና የተወሰነ ዊዝ ሊትል አማውንት በጣም ትንሽ የተወሰነ ነገር ፊልተር ታደርጋለች፣ ትንሽ ነገር ማለት ነው። ያ ስለሚሆን ምንድነው የሚሆነው? ልክ እንትን ይሆናል ማለት ነው። ትንሽ ነው እኛ የምንሸናው ልክ ሽንታችን ለመሽናት ፈልገን ስንሸና ትንሽ አሁን ቆይቶ ደግሞ ትንሽ አይነት ሽንት ነው የምንሸናው ማለት ነው። በቂ የሆነ መወገድ ያለበት ነገር አልተወገደም ነው። ይሄ ኢንዲኬት የሚያደርገን እኛን የሚያመላክተን ይሄ በጣም መሽናት ያለብንን ነገር አማውንት አለው እየራሱ ያስታውቃል ማለት ትክክለኛ የሽንት ሂደት እየሸናን ነው ወይስ አይደለም የሚለው ነገር እኛም ሀፕን በሚያደርግ ሰዓት እናውቀዋለን። ኖርማሊ በጤነኛ ሆነን እያደረግን የነበረው ከዛ አንፃር ስናነጻጽረው በራሳችን ማወቅ እንችላለን ማለት ነው። ስለዚህ ይሄ ምንድነው? ያልተወገደ ወይም ደግሞ አላስፈላጊ የሆነ ነገር አለ ውስጥ ላይ እየተወገደ አይደለም። ስለዚህ ኩላሊት በትክክል ስራዋን እየሰራች አይደለም የሚል ምልክት ይሰጠናል ማለት ነው። ይሄ ነው ከዚህ አንፃር ነው በቂ የሆነ ነገር ስለማታጣራ የሽንት መጠናችን በከፍተኛ ሁኔታ ይቀንሳል። ይሄ ነው። ሁለተኛው እንግዲህ እብጠት ነው። ስዊሊንግ ይፈጠራል። ስዊሊንግ የት ላይ ይፈጠራል? ብዙ ቦታዎች ላይ ሊፈጠር ይችላል። ግን በዋናነት ይሄ የእብጠት የሚከሰተው አንደኛ ፊታችን ላይ ነው። ሁለተኛ ይሄ አፐር ኤንድ ሎወር ኤክስትሪሚቲ የምንላቸው ፓርቶች ላይ ማለት ነው። ይሄ የላይኛው ለምሳሌ አፐር ኤክስትሪሚቲ እና የላይኛው የሰውነታችን ክፍል ለምሳሌ እንደ ሃንድ ከትከሻችን ጀምሮ እስከ እጃችን ድረስ አፐር ኤክስትሪሚቲ የላይኛው ክፍል እንለዋለን። ከታች ደግሞ ወደ ታች ከእግራችን ምናምን አካባቢ ደግሞ ሎወር ኤክስትሪሚቲ እንለዋለን። በአጭሩ ዞሮ ይሄ አስፈላጊ ስላልሆነ ግን ሃንዳችን አካባቢ እጃችን ላይ
እስከ ጣጣችን ጭምር ይሄ ሃንድ የምንለው ማለት ነው ሙሉ እሱ ላይ የማበጥ ይታያል። ሁለተኛ እንደገና ቁርጭምጭሚታችን ታች እና ከውስጥ ደግሞ ፓሪንታል ሰርፌክሱ ወይም ደግሞ የውስጥ እግራችን ላይ ፊት የምንለው እዛ ጋር ያብጣል ጣታችንን ጨምሮ ማለት ነው። በዋናነት እነኚህ ላይ ይታያል። ለምንድን ነው በዋናነት እነኚህ ላይ የሚታየው ብለን ካሰብን እነኚህ ነገሮች ምን ያደርጋሉ? ሳልቶችንና ሳልትና ውሃዎችን ማለት ነው። ውሃዎቹ ውሃም ሆኖ አላስፈላጊ ከሌሎች ነገሮች ጋር ስለሚገናኝ ውሃ በራሱ ከሌሎች ነገሮች ጋር ስለሚገናኝ አላስፈላጊ ውሃ ከፍተኛ የምንጠጣው ለምንድን ነው? ቶክሲክ ማቴሪያሎችን ኤክስክሪት እንድናደርግበት እና ከሰውነታችን እንዲወገድ ማለት ነው። ሶ ያ ነገር ያልተወገደ አካል እዛ ጋር በደማችን ውስጥ ምን ይሆናል? በከፍተኛ ሁኔታ ይከማቻል፣ ቢውልድ አፕ ይሆናል፣ ይከማቻል። ሲከማች ይቆይና ምን ያደርጋል? ወዳልሆነ የሰውነታችን ፓርት ሊክ ያደርጋል፣ ይሄዳል ማለት ነው። ሊክ ያደርጋል እዚህ ጋር አጣርቶ ወደ ውጭ የሚያስወግደው ፓርት ሲያጣና ወይም ደግሞ አቅሙ በጣም ሲዳከምበት ይሄ በሰውነታችን ውስጥ የተከማቸ አላስፈላጊ የሆነ ፍሉድ ወደ ሌላኛው የሰውነታችን ክፍል ምን ያደርጋል? ሊክ አውት ያደርጋል ማለት ነው። ይሰራጫል። ሲሰራጭ ሄዶ የሚያርፈው የት ላይ ነው? የመጨረሻ የሰውነታችን ክፍሎች የምንላቸው አይነት በብዛት ነው ማለት ፈልጌ ነው። እነኛ ጋር ነው የሚቀመጠው። ወደ ቲሹ ይሄድና በቀጥታ ወደዚህ ወደ እጃችን ወደ እግራችን ጫፍ እጃችን ላይ ፊታችን ላይ የማበጥ ስሜትን ይፈጥራል። ያ የሚያውቀው ፍሉድ ነው። ያ ፍሉድ ለምንድን ነው አኮሞዴት የሆነው? ቢኮዝ ኢት ኢዝ ኖት ኤክስክሪትድ ፕሮፐርሊ ማለት ነው። ፕሮፐርሊ ወይም በተገቢው ሁኔታ እቺ ኩላሊት የምንላት የሰውነታችን ኦርጋን ያንን ፈሳሽ ማስወገድ ስላልቻለች ነው። በቃ ሌላ ነገር የለውም። ማስወገድ ስላልቻለች ያ ፍሉድ ወደ ተለያየ አልተወገደም። ስላልተወገደ ስለዚህ ወዴት ይሄዳል? አላስፈላጊ ወደሆነ ወደ ሰውነታችን ፓርትም ይሄድና የመቋጠር ስሜት ፍሉድ ወይም ፈሳሽ የመቋጠር ስሜትን ይፈጥራል ማለት ነው። በዛን ጊዜ ይህም ዘሴም ቱዛት መጀመሪያ ካልኳችሁ ጋር አሁንም ኪድኒያችን ወይም ደግሞ ኩላሊታችን አስፈላጊውን ስራ እየሰራች እንዳልሆነ ያመላክተናል ማለት ነው። ይሄ ነው። ሌላኛው አጠር እያደረኩ ነው የምነግራቸው። ሌላኛው ምንድነው? ሾርትነስ ኦፍ ብሪዝ ነው። ሾርትነስ ኦፍ ብሪዝ የምንለው ምንድነው? ሾርትነስ ኦፍ ብሪዝ ከምን ጋር ይያያዛል? ባጭሩ አሁንም ተመሳሳይ ነው። ያው ከዛው ፈንክሽኗ ጋር ነው። አንድ ፈንክሽኗ የኪድኒ ይህንን ዋና ፈንክሽን የማዛባት ሂደት ነው እነኚህ ምልክቶች የሚያመጣው ብያቸዋለሁ። ሾርትነስ ኦፍ ብሪዝም ዘሴም ቱ ዛት አሁንም ይሄ ያልተጣራ ፍሉድ ወዴት ሲሄድ ማለት ነው? ወደ ላንግ ሲሄድ ነው የሄደው። ላንግ ያው ዋና የመተንፈሻ አካል ነው። እንግዲህ ላንግ የምንለው ኤክስፓየር ኤንድ ኢንስፓየር የምናደርግበት በዛ ነው። ኢንስፓየር ኤንድ ኤክስፓየር የምናደርገው ማለት ኦክሲጅንን የምናስገባ ካርቦን ዳይኦክሳይድን የምናስወጣበት አየር የምናስገባ የምናስወጣበት። ስለዚህ ላንግ ነው ዋነኛ ዘሜን ፓርት የምንለው ማለት ነው። ስለዚህ ይሄ ፓርት ምን ይሆናል? ፍሉድ እዛ ጋር ሄዶ አኮሞዴት ያደርግበታል ላንግ ላይ ማለት ነው። ላንግ የራሱ ክፍል አለው ፓሪንታል ሰርፌክስ እና የተለያየ ነው። ስለዚህ እነኛ ሰርፌክሶች ላይ ምን ይሆናል? አኮሞዴት ይሆናል ማለት ነው። ፍሉዱ ሄዶ አኮሞዴት በሚሆንበት ጊዜ ምን ይሆናል? ላንጋችን ወይም ሳምፓችን ኤክስፓንድ ማድረግ በበቂ ሁኔታ ኤክስፓንድ ማድረግ አይችልም። ልክ አየር ስናስገባ ኤክስፔንድ ያደርጋል፣ ይነፋል ማለት ነው። በመጠኑ ልክ ማለት ነው። ልክ አየር ስናስናንቅ ኮላፕስ ያደርጋል። ኮላፕስ ስል ይህ አብኖርማሊቲ ኮላፕስ ሳይሆን ኖርማሊ ወደ ነበረበት ይመለሳል እንደማለት ነው። ስለዚህ ይህም ፕሮሰስ ያዛባበታል። ቢኮዝ ፍሉዱ ስለሚኖር ይጫነዋል። እዛ ጋር ኮምፕረስ አድርጎ ስለሚይዘው ኤክስፓንድ ማድረግ አይችልም። ልክ አየር ስናስገባ በበቂ ሁኔታ ኤክስፓንድ ማድረግ አይችልም። ይሄ ደግሞ በቂ ኦክሲጅን ወደ ሰውነታችን እንዳናስገባ ያደርገናል ማለት ነው። ኦክሲጅንን ማስገባት ካርቦን ዳይኦክሳይድን ደግሞ አሁንም በትክክለኛ መንገድ ማስወጣት እንዳንችል ያደርገናል። በዚህ ጊዜ ሾርትነስ ኦፍ ብሪዝ ይከሰታል። የትንፋሽ ማጠር ሂደቶችን ያመጣብናል ማለት ነው። በዚህ መንገድ ፍሉድ አኮሞዴት ስለሚሆን ነው። ያው ፈጠን እያልኩ ነው እንትን እያልኩት ያለው። ሌላኛው እና ደግሞ ሶስተኛው ምንድን ነው? ያው ሂደቶቹን ሁለት ናቸው። ኖርማሊ እዚሁ ሾርትነስ ኦፍ ብሪዝ ጋር የምላቸው አንደኛው ፍሉድ ኦቨርሎድ ሲሆን፣ ሁለተኛ እንደገና ደግሞ አኒሚያም ሾርትነስ ኦፍ ብሪዝ ያመጣል። ያው ከዚሁ ከፍሉዱ ጋር ተያይዞ ማለት ነው። አኒሚያ ማለት ሬድ ብለድ ሴል
ቦዲ ማለት ነው። ሬድ ብለድ ሴሎች ደግሞ በሰውነታችን ውስጥ አነሱ፣ ቁጥራቸው ያንሳል። ኪድኒ የራሷ ሬድ ብለድ ሴል እንዲመረት የምታደርገው ከፍተኛ ሮል አላት። ይሄ ሮል አላት። ይሄ ሮል ወይም ሚና የምትጫወተው ሚና ዝቅ ሲል ወይም ደግሞ ሲቆም ምን ይከሰታል ማለት ነው? ሬድ ብለድ ሴል በሰውነታችን ያሉ የቀይ ደም ህዋሶች የምንላቸው የደም ህዋስ የምንላቸው እነኚህ ነገሮች አነሱ ማለት እነሱ ደግሞ ትራንስፖርት የሚያደርጉት ኦክስጅንን ከአንዱ ክፍል ወደ ተለያየ የሰውነታችን ክፍል ትራንስፖርት ያደርጋሉ። ኦክስጅን ትራንስፖርት የሚሆነው በቀይ የደም ሴል ስለሆነ ያንን ነገር ስለሚያደርጉ ያነሰ ማለት ደግሞ አሁንም ኦክስጅን እጥረት ይፈጠራል። ሾርትነስ ኦፍ ብሪዝ ይከሰታል ማለት ነው። ሌላኛው እንግዲህ ብለድ ነው። ብለድ ኢምፒ ብለድ በደም ውስጥ ደም ያዘለ ዩሪን ሲከሰት ደም ያዘለ ሽንት ይሸናሉ ብዙ ታማሚዎች ማለት ነው። እነሱ የሚሸኑበት ምክንያቱ ምንድነው ብለን ካሰብን የኪድኒ መስሏ ቲር ይሆናል ወይ ሆል ይሆናል፣ ይበሳል። በጣም ሲጎዳ ይበሳል። የሆነ ቀዳዳ ትንሽ ቀዳዳ ነገሮች ይፈጥራሉ ማለት ነው። ያን በሚፈጥር ጊዜ ምን ይከሰታል ማለት ነው? ደም ወደ ኪድኒ ይገቡና ከሽንታችን ጋር ይቀላቀላል። ያ በሚቀላቀልበት ጊዜ ምን ያመጣል ማለት ነው? ደምና ሽንት የቀላቀለ ነገር ወደኛ እንድናይ ያደርገናል፣ ወይም በሽንት መልክ እንዲወገድ ያደርግና እንደዚህ አይነት ነገር የማየት ሂደቶች ይፈጠራሉ ማለት ነው። እና ይሄን ያለው ነገር ማለት ነው።